ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንዴት ናችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ትርፍርፍርፍ ይበልልኝ። እንዴት ነው ሳምንቱ? ስራ ሁሉ ሰላም? መልካም መልካም። ዛሬ እንግዲህ ለየት ባለ ቪዲዮ መጥቼላችኋለሁ ማለት ነው። ያው ሀይሚና ብሩኬን የማያውቅ አለ ብዬ አላስብም። ሁላችንም እናውቃቸዋለን። ምን ልበላቸው ኪንግ እና ኪውን የማያውቅ አለ ብዬ አላስብም። በእነሱ ነው ዛሬ የመጣሁላችሁ። ምንድን ነው እንግዲህ ቪዲዮውን ከመጀመሪያ በፊት ስለ ቪዲዮ ከማውራቴ በፊት ትንሽ ልንገራችሁ። እኔ ሀይሚና ብሩኬን ባይዘዌ ዛሬ አይደለም ማየት የጀመርኩት። ሀይሚና ብሩኬ ሀ ብለው ቪዲዮውን ሲጀምሩ ጀምሮ እኔ ምንድነው ኮሜንት የመጻፍ ልምድ የለኝም። ኮሜንት ላልጽፍ እችላለሁ ምናምን ላይክ አደርጋለሁ ቪዲዮውን፣ ኮሜንት ግን የመጻፍ ልምድ የለኝም። ከዛ ውጭ ግን ሀይሚና ብሩኬን እኔ ከመጀመሪያው እስካሁን ድረስ እከተላቸው ነበረ። በጣም መወዳቸው በጣም ደስ የሚሉ ልጆች ናቸው። እግዚአብሔርም ብዙ የምንማርባቸው ልጆች እና በቃ የሆነ አሁን በቃ ለምን ቪዲዮ አልሰራም ብዬ አሰብኩኝ ማለት ነው። ስለዚህ በእነሱ መጣሁላችሁ ማለት ነው። በጣም ነው የምወዳቸው። የሆነ ቪዲዮውን ሳይ ራሱ ቪዲዮቸውን ሳይ ፈገግ እያልኩ ነው ምናምን የማየው። የምር ያዝናኑኛል፣ ደስ ይሉኛል፣ ያስተምሩናልም። ሁላችንንም የምታውቋቸው ከሆነ በጣም አስተማሪዎች ናቸው። ብዙ ነገርን ያስተምሩናል። ብቻ ደስ በሚል ቪዲዮዎች ነው የምናውቃቸው እና ዛሬ እንግዲህ በእነሱ ቪዲዮ መጥቼላችኋለሁ ማለት ነው። እኔ በቃ ታውቃላችሁ አሁን ራሱ ስለ ገና ቪዲዮን ሳልጀምረው በጣም በቃ ፍትት ብያለሁ ምናምን ሳቅ እያለኝ ነው ምናምን እና እንግዲህ የምንላችሁ ፈልጌ ነው ሀይሚና ብሩኬን ዛሬ ቪዲዮ ስሰራ ዛሬ ማውቃችሁ እንዳይመስላችሁ። ሌስ ወደ ቪዲዮ ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ። በነገራችን ላይ ሀይሚና ብሩኬ አኒቨርሳሪያቸውን ሲያከብሩ ፍቅረኛሞች የሆኑበትን አላልኩም፣ የተገናኙበትን ቀን አኒቨርሳሪ ሲያከብሩ እኔንም እያሰቡ መሆን አለበት። ምክንያቱም አብሬያቸው እስከዚህም ጊዜ አብሬያቸዋለሁ። ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ። ዛሬ እንግዲህ ከአዲስ አበባ ወጣ ብለው ወደ ተወለዱበት ሀገር ቡታጅራ ሂደዋል ማለት ነው። ለሶስት ነገር ሂደዋል። አሁን ያሉት ቡታጅራ ነው ማለት ነው። ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኮት ሀገር ነግሰሻል በመውደድ ከብረሻል በፍቅር። እውሽ የኔ ጨረቃ ይኸት እስኪ መጣች። የኔ እናት ዛሬም ነገም እወድሻለሁ ያንቺው ነኝ። ዛሬም ነገም እወድሻለሁ። የኔ ቀበጥ እንኳን ደህና መጣሽ። እንኳን ደህና ቆይ። ስትቅለሰለስ ምን አደረኩ? ሰላም በያቸው። እዚያ ጋር ታዲያ ሰዎች መጣተኛ ያለሻለ አብረሽኝ እየኖርሽ ለምን ታዲያ አንተ ሁሌ አብሬክ ነው የምኖረው። እዚህ ብዙ የናፈቁኝ ሰዎች አሉ። እነሱን ዝም ዝም እያልኩ እጠይቃለሁ። ደግሞ ሁሌ ተሳሳሙ። ቤተሰቦች እንዴት ናቸው? እንግዲህ እየነገርኳቸው ነበር ዱባይ ያለን መስሏቸው ምናምን እና መቼ እንደምንመጣ ባልነግራቸውም እንመጣለን። መውጣት ከሚትል እኔ ብቻ ነኝ ግን ሳያቸው ፈገግ ምል ወይስ እናንተም ጋለ? ደግሞ ዱባዮች ተዘጋጁ። ዱባይ ያው ይመጣሉ። ዱባዮች ትገናኛላችሁ ማለት ነው። ያው እኛ ደግሞ ወደ ኢትዮጵያ ስንሄድ እናገኛችኋለን። እኔ በነገራችሁ ላይ
ኢትዮጵያ ስሄድ ማርያምን ማግኘት እፈልጋለሁ። ሀይሚና ብሩኬ ማግኘት እፈልጋለሁ። እንግዲህ እንገናኛለን ብያቸዋለሁ። ዱባይ ስንሄድ አይደለ? ቀጥል ደግሞ እኔና ሀይሚ ብዙ ነገር ያወራነው ነገር አለ። እያወራሁ ነበረ። የመጣነው 2 ፕሮግራም አለብን። ሙሽራም ድግስ አለ። የናኒ ምርቃት ነው። 3 ደግሞ ሰኔ ላይ እኮ በቃ ሰኔ በቃ ያበደ ወር ነው። የዚህ ዓመት ሲጀምር የኔ ልደት ያለበት ወር ድግስ ነው ጨዋታ እስክስታ ነው እና የመጣንበት ነገር እየተናገርኩ ነበረ። ሶስተኛው ናኒ ደግሞ እንኳን ደስ እኔና አለሽ። አንቺ አውርተንበት አሁን የምፈራው ነገር እንዳሌለ አንቺ የኔ ፍቅረኛ ነሽ፣ የልጆቼ እናት ነሽ፣ የማገባው አንቺን ነው፣ ከጎኔ እንደሆንሽ ነግረሽኛል። አረ ተጋቡና እኛም ሰርግ እንብላ፣ እኛም ሰርግ እንብላ እስቲ አይመስላችሁም? ተጋቡልን። ግዴታ ሁሉንም ነገር ማጽዳት እንዳለብን ታውቂያለሽ። ነገራቶችን በውስጥ መጨረስ እፈልግ ነበረ፣ ግን ደግሞ የኔን መውደቅ የሚፈልጉ ሰዎች አሉ። ገብቶሻል አይደለም? ግዴታ ይህ ነገር አረም ነው የሚያውቀው። ስለዚህ ሁሉንም ነገር ማሳወቅ አለብኝ ብዬ አስባለሁ። እና እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው፣ ስለ የጀሮች ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች እና እሱን ቃሏን በእናንተ ፊትም እንድታጠነክርልኝ ስለምፈልግ ያው እናንተ የኛም ፋሚሊ አይደላችሁ ኦልሬዲ ያለ እናንተ ምንም ነገር እንደማናደርግ ታውቃላችሁ። እና በጣም ጠንካራ ልጆች መሆናቸውን የማውቀው በጣም ብዙ ፈተናዎችን ተፈትነዋል። በጣም ብዙ ከዚህ በፊት ያው እያንዳንዱን ነገር በሚዲያ በቪዲዮ የሚመጣውን ነገር እንግዲህ ሁላችንም የምናየው ነገር ነው። ከዛ ውጭ ያለ ደግሞ ብዙ ነገር ያሳልፉ ይሆናል። በቪዲዮ የሚመጣው ነገር እንኳን በጣም ብዙ ነገር አሳልፈዋል እና ዛሬ ላይ እዚህ ላይ ደርሳችሁ በማየታችን ጌታን በጣም ደስ ብሎኛል። በጣም የተፈተነ ፍቅር ነው እና ፈጣሪ ከዚህ በላይ ደግሞ ለትልቅ ነገር ያብቃችሁ። ውለዱ። እሱንም ነገር በእነሱ ፊት ሁሉም ያለው ነገር እንድታብራሪልኝ እንድትነግሪልኝ ምንም የሚፈጠር ምን ከጎኔ እንደሆንሽ እየተናገርኩ ነበር እና እነሱም እንዲያግዙን በቃ ምንም አይነት ነገር ውስጥ ብንሆን እንደማንለያይ እና እንደ በፊቱ እንደማንጣላ እንድትነግሪኝ እፈልጋለሁ። እኔ አንቺ ማጣት አልፈልግም። እኮ ማጣት አልፈልግም ደግሞ ቃል ገብቼልሃለሁ። ውስጥሽም ላይ ምንም አይነት ቅራኔ እንዲኖር አልፈልግም። ኧረ የኔ ወዶች ሰይጣን ጆሮ ይደፈን። አትለያዩም። ወደፊት ጉዞ ወደፊት። አይ ብዙ ሰዎችም ጥያቄ ነበረባቸው ምናምን ይህ ነገር ዝም ብሎ ተለባብሶ ምናምን ነው እያለፈ ያለው እና እኔ ከጎንህ አለሁ፣ አታስብሽ። ደስ የማይል ነገር ሊኖር ይችላል ብቻ አላውቅም፣ ግን ያም ሆነ እኔ ካንተ ጎን ነኝ። ምክንያቱም ያንን ፍቅርን ስቀበልክ በእንደዚህ አይነት ነገር ምናምን ወደኋላ እላለሁ ብዬ አይደለም፣ ወይም ደግሞ ያንን ነገር ረስቼው አይደለም፣ እያወቅኩት ነው ፍቅርን የተቀበልኩ። ያ ማለት ደግሞ በክፉም ጊዜ በጥሩም ጊዜ ከአብሬ ከጎንህ ልሆን ልደግፍህ አስቤበት ወስኜ አቅጄ ነው አብሬ ገባህ አይደለ? ሚስት እንደዚህ ነው። መጨነቅ የለብህም፣ ማሰብ የለብህም። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለሁ። ምንም ችግር የለውም። ይከፋታል። ምንም አልፈራምም፣ አይከፋሽም። እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። አቤት እንዲህ ነው አባወራ። እንግዲህ ማንም እንዲነካሽ አልፈልግም፣ ማንም እንዲነካሽ አልፈቅድም። እንዲህ ነው እንግዲህ አባወራ፣ እንዲህ ነው። ወንዶች እየሰማችሁ ለእናንተ ነው ለሁላችሁም። እንግዲህ ባል የቤቱ የሚስቱ ራስ ነው ይባል የለም። ያ ማለት ሚስቱን በየትኛውም መንገድ ፕሮቴክት ማድረግ አለበት። ሚስትም እንደዛው ደግሞ ባሏን ልትታዘዝ ልትገዛ ይገባል። ባልም ደግሞ እንደዚህ ሚስቱን ፕሮቴክት ሲያደርግ ነው ደስ የሚልም ትዳርም የሚመጣው። ማንም እንዲናገርሽም አልፈቅድም። ምክንያቱም እኔ እውነቱን ስናገር ይህን ቪዲዮ ልታይ ትችላለሽ፣ ሪስፔክት አድርገሽ ምናምን ሊሆን ይችላል። እስከ ዛሬ እርጉዝ ሆነሽ እንኳን በጣም እየተፈታተንሽ ነበረ። አሁን ልጁን ተወልዷል። ምንም የምፈራው ነገር የለም። መሄድ እስካለበት ጥግ ድረስ እሄዳለሁ አይደለም አሁን እና የኔም እቅድ ሌላ ወሬ አልፈልግም። እዩ ደግሞ አርፈሽ ተቀመጭ። ይልቁንስ የልጅሽን አባት በጊዜ ብትፈልጊ ነው የሚሻልሽ። አንቺ ኤክስ ነሽ። ኤክስ ደግሞ መቼም ራይቱ ነው ያውቅ። ሌላ ወሬ ስልሽ
መታ መጨቃጨቅ መጠራት ምናምን አልፈልግም። ቀጥታ ልጁን አምጥታ ዲኤንኤ ብቻ ነው የምፈልገው። ገብቶሻል አይደል? ከዚህ በኋላ ማንም በእኔና በአንቺ ምክንያት እንዲያዝን እንዲከፋ ምን አልፈልግም። ከአንቺም ጋር መጨቃጨቅ መድከም ይህ አዳደር በጣም ይደብራል፣ ያስጠላል አይደል? ከሚዋደዱ ሰዎች ከኛ ብዙ ነገር የሚጠበቅ ልጆች ማህማ ነገር እንወጣ አልፈልግም። ስለዚህ አሁን እኔ የምፈልገው የቅመሜንም ከኔ ጎን መሆኑን አረጋግጫለሁ። ፋሚሊም ከኔ ጎን እንድትቆሙና ያለው እኛ ሁሌም ከጎናችሁ ነን እንዳታስቡ። ነገር ክሊር አድርጌ አጸዳድቼ ሰላም እንዲሆን ብቻ ነው የምፈልገው። ትዕግስት እንዲኖረን ጸልዩልን። በቃ ምግብ ይፈጠርልን። ላይክ ትዕግስት አንድነታችን ብቻ እንዲኖር ነው የሚፈልገው እና በዛ ብቻ ጸልዩልን። በዚህ መሀል ቅመምዬ እኔ የምነግርሽ አሁን እንደሌላው ጊዜ ጓደኛ ሆነሽ አይደለም እዚህ ነገር ውስጥ የገባ ነው አይደለ? ፍቅረኛዬ፣ የልጆች እናት፣ የወደፊት ሚስቴ ሆነሽ ነው። ስለዚህ መለያየት የለብንም፣ መተሳሰብ አለብን። ከላይ ትውጣለና ፍቅረኛዬ ሲል ምን ትዝ አለኝ መሰላችሁ? እኔ ሀይሚና ብሩኬን እንደነገርኳቸው ነው ለረጅም ዓመታት ነው ስከታተላቸው የነበረው ማለት አያቸው ነበረ። ያ ማለት ከትውውቃቸው ጀምሮ ማለት ነው። እና ልክ ሀይሚና ብሩኬ ፍቅራቸውን እምቅ አድርገው ይዘው አይደል እስካሁን የቆዩት። ልክ እንደዛ ነው እኔም ይዤው ቆየሁኝና ኮሜንት አላደርግም እንዴ በቃ ኮሜንት መጻፍ ይሄ ላይቭ ገብቶ ምናምን እንደዚህ የሆነ አልችልም እና እኔም ፍቅር ታምቆ ነው የፈነዳው። አላባችን እንደቀበሩ ተንኮል የሚሰራቸው ጥቶች አሜን እና ማንንም ከሚመቴን አስቀምጫለሁ። አንቺ ማስቀመጥ ትችያለሽ። ያው የመጣ ነው እንግዲህ ነግሯቸዋል። ለብዙ ፕሮግራሞች ነው። አንዷ ደግሞ ከፕሮግራሞቹ ሁሉ መሀል ላይ ያለችው ናኒ ነች፣ ከሙሼ ማህበር በተጨማሪ እና ናኒ በጣም ደስ ብሎኛል። የምሬ ነው ማለት ይሄ ምን አይነት ስሜት እንዳለው መረዳት አይከብድም። ብዙ ለፍተሻል፣ ብዙ አመታትን ለፍተሽበታል እና ለግራጁዌሽን ስለበቃሽ በጣም ደስ ብሎኛል እና ደግሞ እንግዲህ ቃል በገባሹ መሰረት እንግዲህ ህዝብሽን ለማገልገል እግዚአብሔር ይርዳሽ። የምሬ ነው እንግዲህ እኔ የምፈራውን መርፌ ጭራሽ እንደዚህ ይዛ ምናምን ፎቶ ትነሳበታለች። ናኒ ጋ ነው የምንሄደው ስንታመም ምናምን በቃ እንደዚህ ይሰማኛል ምናምን ብዬ በተለይ ደግሞ እርጉዝ ስሆን መሽኮረመመች ሙሽዬ ረጅም አመት ሆኗታል። አይረሱም እንዴ እናቶች እኮ አይረሱም እንዴ ሲወልዱ እናት ቤት ወከደው ለምንድን ነው ታዲያ? እናት በጣም እናት ትሆኝልኛለሽ ታይዋለሽ ማሙን ከዛ ልጅኛ በደንብ ችግር የለውም ችግር የለውም አታሳፍረኝ። ልጅሽ ኬት ይቀራለች ወደሽን በአደባባይ ህዝብ ማየቱ ኬት ይቀራል። ካረገሽ እንኳን ሀይሚ እኔ ራሴ ተሽኮረመም ጋይስ አደባባይ ያቆቁት እኮ ነው። ወደሽን ህዝብ ማየቱ አይቀርም እንግዲህ እና ይሄ በጣም ደስ ይላል። ችግሮቻችንን ፈተን ወደ ሰላም መንገድ እንሄዳለን። ከዚህ በኋላ ምን የሚያስጨንቀን የሚያስቸግረን ነገር የለም። እሺ አሁን ዞረች እያት አሁን ዞረች አሁን ነው እኮ እናት ምናምን ያታሽኮርመማት እንጂ አማቻችን ተው እንዳልኳችሁ ነው። ይህ ጉዳይ በዚህኛው ሰዓት ላይ በጣም በሲሪየስ የፈጀው ጊዜ ሊፈጅብኝ ይችላል። ወደ አዲስ አበባ አልመለስ ከፈለገ መስጨት ያለብኝ ነገር ሁሉ ፈጅቼ
ማድረግ ያለብኝ ነገር በሙሉ አድርጌ ግዴታ ሁሉም ነገር ማሳወቅ እና እኔም ህይወቴን በሰላም መምራት እፈልጋለሁ። ከዚህ በኋላ ቅመሜ እየሰጋችን እየፈራችን እንድትኖር አልፈልግም። አሁንም እንደዛ አይደለችም አይደል? ኧረ አሁን አንድ ላይ አቤት አቤት ብዙ ጊዜያቶች አለፉ። ጌታን በስማም እነሱ ብቻ አይደሉም እኛ ሁሉ ተጨነቅን እኮ በቃ የሆነ ሰው ገብቶ ሲያበጣብጣቸው ስንጨነቅ ደግሞ አይጠፉም እኮ አንዳንድ ሰይጣኖች። ኧረ በስመ አብ በወልድ እኔማ በቃ ምነው በአካል በኖርኩኝ ምነው ከእነሱ ጋር ሁኜ ቢሆን ምናምን ሁሉ ብዬ እመኝ ነበረ። በጣም ነው የምናደደው። አሁን እነዚህ ልጆች እንደው ገብቶ ማበጣበጥ ፈጣሪ ሲወዷል ይወዷል አይወዱም? እንደዛ አይነት ሰው እንኳን አሁን ያኔ ራሱ ስለአንተ በጣም ምንም ሳይኖረን ራሱ እያለው ምንም ሳይኖረን እንኳን ውስጣችን ላይ ያለውን ስሜት ፍቅር ይዘን እንኳን ላለመለየት እየጣርን ነበር። በዛ መሀል ምን አገባሽ ምን አገባ እየተባለ ደግሞ እኔ ከአንተ አንድ ነገር ፈልጋለሁ ብሩኬ። ማለት እኔ ቃል ገብቻለሁ አንተን ላለመለየት በምንም ነገር ሁኔታ ውስጥ የትኛውም አይነት ነገር ውስጥ ከአንተ ጎን ለመሆን ምንም ይፈጠር ምን ከአንተ ጋር ነኝ። በቃ እንኳን አሁን ያኔ ራሱ ተከራክሬልሃለሁ፣ ብዙ ነገር ተፈይብሃለሁ እና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም አለው። ምንም ነገር ቢሆን ምንም ነገር ቢሆን አለው ከጎን። ግን ደግሞ ከአንተ የምፈልገው ነገር ምንድን ነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ በሼምም ይሁን በምንም ነገር ይሁን ምንም ነገር ይፈጠር ልብህ ቢያፈገፍግ እኔ ልጅቷን እገላታለሁ። የምሬ ነው ማለት እንትን ነው እኮ ልብህ ቢያፈገፍግ ምልክ አይታወቅም። ለምሳሌ አሁን አላውቅም እኔ እንዲህ ብዬ መናገር አልችልም። ግልጽ ሊሆንልኝ ይችላል ሊገባ ይችላል ልጁ የማወራው ነገር የብሩክ አለመሆኑ ብሩክ ብቻ አይደለም ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ እንዲሁ ስትጃጃ ያላሰብነው ነገር የእውነት ቢፈጠር ሙድ ስትይዝብን እና አንተ ደግሞ የሆነ ልታፈገፍግ ወደኋላ እንድትል አልፈልግም። የሆነ መደባበር ወይም እሱ ጋር ስትደባበር እሱን ለመበቀል ነው ብሩኬን የተጠቀመችበት እንጂ የብሩክ ልጅ አለመሆኑን ራሷ ታውቋለች። ደግሞ እሷ እንድታታልል የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ከአንተ ጋር አይደለም ጸቤ ከእሷ ጋር ነው። ምክንያቱም አይደለም አሁን መተን ይቅርና ሳንመጣ ሙሉ ከሆነ እንኳን አዲስ አበባም እያለን በቃ ስትፎክር ነበር፣ ብዙ ነገር ስታወራ ነበር። ያንን እኔ ሳይሰማኝ ቀርቶ አይደለም ያንተ ስም አስሬ በቃ በሆነ ባልሆነው ሲነሳ እኔ ይደብረኛል። ገባ? በጣም ነው የሚደብረኝ። ግን ደግሞ በቃ አለ አይደለ አንተ ትበልጥብኛለህ፣ ከምንም ነገር አንተ ትበልጥብኛለህ፣ አንተ ትሻለኛለህ። አንተን አውቅሃለሁ። ምንም ይፈጠር ምንም ስህተት የሚሆን አይሆንም እሱን እግዚአብሔር ነው የሚያውቀው። ከዛ ግን ምንም አይነት ነገር ማየት አልፈልግም። እኔ ከአንተ ጋር ላይ እንድጣላ የምችለው የምሬ ነው። እኔ ላይ ራሱ የተለየ ነገር ባይባት እኔ የምታገሳት አይመስለኝም። ግን ከአንተ ጎን አለው በተቻለኝ አቅም እሷን ላለማግኘት እሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለሁ የትኛውን ቦታ ላይ እኔ ያለሁ የትን ቦታ ስትሄድ የትን ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለሁ ከጎን። እኔም ትተህ ግን እሷን ብታገኛት እንጣላለን። አላውቅም ነገርኩሽ እኮ በቃ እንደዛ እንዲፈጠር አልፈልግም። እስካሁን የጣላ ነው ምናምን ይበቃል አይመስልሽም? እና ማድረግ የምፈልገው አግኝቻት ቀጥታ ዲኤንኤ ወደ ዲኤንኤ መሄድ ብቻ ነው። አግኝቻት ወደ ዲኤንኤ ሌላ ምንም አዲስ ነገር መፍጠር አልፈልግም። ይልቁንሽ ከዛ በዚህ መሀል ላይ ምንም የሚሞክር ሰው ካለ እኔ እሞታለሁ እንጂ አልሰማም። ማስቀየም ያለብኝ እኔ በቃ ምክንያቱም አንቺን የመሰለ ልጅ በቃ የራሴ ሰው ነሽ አይደል? ፍቅረኛ ነሽ አይደለም? እና ማንም አፉ እንዲከፍትብሽ ምናምን አልፈቅድም። ገብቶሻል አይደል? እኔ ለአንቺ ያለሁት አንቺን ለመደገፍ ለማገዝ ነው አይደል? አንቺ ለእኔ ያለሽ እንደዛው ነው አይደል? ተሳስበን ለመኖር ነው አይደለ? ስለዚህ የትኛውም ችግር ቢገጥምሽ እኔ ከጎንሽ ነኝ። በችግሬም ሰዓት ከጎኔ እንደሆንሽ ነግረሽኛል። አመሰግናለሁ። ማለት የምፈልገው እንደሌላ ጊዜው ነገሩን አረዛዝመን ችግር ውስጥ ገብተን ምናምን እንዲሆን አልፈልግም። በቻልኩት አቅም ቀጥታ ተገናኝተን ወደ ዲኤንኤ ነው ለእዩ አድረሱልኝ ይህንን ቪዲዮ። እዩ የምታየው ከሆነ በቃ መጥቻለሁ። በቃ እውነቱን ማውጣት ፈልጋለሁ። ነገር ግልጽ እንዲሆንልኝ እፈልጋለሁ። የኔ ቆንጆም አመሰግናለሁ። ከጎንሽ ስለሆንሽ ኖሪልኝ። በጣም በጣም በፍቅር ነው የምወድሽ የማፈቅርሽ። ረጅም ጤናና እድሜ ይስጥልኝ። አንድ ሰው አንቺን እንዲነካ አልፈቅድም። ይህንን ወቅሽ ማንም ሰው
አንቺን እንዲነካ አልፈቅድም። ማስተካከል እኔ ራሴን ብዙ በቃ መስዋዕት የሚያስከፍለኝ ነገር እንኳን ብዙ ነገር ቢኖር ሁሉንም ነገር ከፍዬ የመጣውን የመጣብኝ ሁሉንም ነገር ማድረግ ያለብኝን አድርጌ ከዚህ ነገር እውነታውን ከዚህ ችግር ውስጥ እንወጣ አደርጋለሁ። እውነታውን ግልጽ እንዲሆን አደርጋለሁ። እንዳታስብሽ እና የጨረቃ ፋሚሊ በቃ መልካም ጊዜ ይሁንላችሁ። እስከዛው በድግሶች ምናምን እንላለን። አሁን እኔና ሀይሚ አንድ ሆነን የመጣ ነው። የሚያጣላን ነገርም አይኖርም። ምንም የሚፈጠር አንድ ላይ ነን። ብቻ እሷ እንዲነኩብኝ አልፈቅድም። ረጅም ችግር እንዲፈጠርብኝ ስለማልፈቅድ እንዳታስቡ። ቀጥታ እንደመጣች ወደ ቤት እንደሚሄድ ነው የማደርገው። ሌላ ምንም ችግር የለም። እሺ ብቻ ከጎን ይሁኑ። ቅመሜ ከጎኔ ናት። አንድ ላይ ሆኑልኝ። አንድ ላይ ከሆኑ ምንም አይከብደን። ሁሉም ነገር እናስተካክላለን። የፈለገ አሁን ሌላ ችግር እንኳን ቢፈጠርብን የማንወጣው ችግር የለም። በቃ የማንወጣው ችግር የለም። ምንም ቢመጣ ምን አክሴፕት አድርገን ለመቀበል እኛ ዝግጁ ነን። እናንተም ዝግጁ ሁኑ። እኔ ዝግጁ ነኝ። እሺ አንተን ላለማጣት ስል የትኛውንም ነገር ነገር ለማድረግ ኬሴ ውስጥ ገብተሽ ምን እየሰራሽ ነው? እየሰረቅሽ ነው አይደለም? የኔ ጎታታ ብቻ ፋሚሊ ይመሳል። ለምንድን ነው ግን ሁሌ በሚዋደድ ሰው መሀል ሰው መግባት የሚወደው? ለምንድን ነው? የእውነት እኔ ጥያቄ ነው የሚሆንብኝ። አንድ ሰው ለአንድ ሰው ነው የተፈጠረው እኮ ኦልሬዲ አለቀ። እና ግራ ይገባኛል ለምን ፈተናዎች በዚህ። እናንተም እንደ ሀሳብ ሲንግሎቹን ፈለግ ፈለግ ብታረጉ ጥሩ ነው ከደብሎቹ ከምትመጡ። ውሽ የኔ ውዶች ውሽ ሁሌም በፍቅር ኑሩልን፣ ወለዱ፣ ክበዱ። በጣም እንወዳችኋለን። ሁላችሁም ደግሞ እስከዚህ ሰዓት እስከ መጨረሻው ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። ሰብስክራይብ እያደረጋችሁ አበረታቱ። ላቭ ዩ ሶ ማች ባይ ነው